እኔ በጣም እግዚአብሔርን እወደዋለሁ፣ በጣም እግዚአብሔርን አከብረዋለሁ፣ በጣም እገዛለታለሁ፣ አምነዋለሁ። በዚህ ቪዲዮ ከምናየው መካከል የኔ መታመኛ እግዚአብሔር ነው፣ እግዚአብሔርን እወደዋለሁኝ፣ አከብረዋለሁኝ። እንግዲህ ከሰሞኑ አንድ ቪዲዮ ሶሻል ሚዲያው ላይ ሲዘዋወር አይታችሁ ነበረ። አዶናይ ላይ መጥፎ ምኞት ሲመኙ የነበሩ ግን ምላሽ ሰጥተዋል። እንግዲህ በሚገርም ሁኔታ ሴትዮዋ ትከሰስ እየተባለ ይገኛል። ልጅ ተጠያቂ ሳትሆን ፍርድ ቤት ሳትቆም ይሄ ነገር ካለፈ ማለት ይሄ ልጅ ኤኒ ታይም ህይወቱ አደጋ ላይ ነው ያለው። እንግዲህ ወደ ክስ ሊሄድ ይመስላል። እርግጠኛ አይደለሁኝም። ሴትዮዋ ፈረንሳይ ነው የምትኖረው መሰለኝ። እንግዲህ በፈረንሳይ ህግ መሰረት ለሰው መጥፎ መመኘት እንደዚህ አይነት ነገር እንትን ማለት ከ3 ዓመት ባላነሰ መልኩ የእስር ቅጣት እንደሚያስቀጣ ነው ሰዎች እየተናገሩ ያሉት። ሶሻል ሚዲያውን በሙሉ ነው እየተቆጣጠረ ያለው። በርካታ ውይይቶች ነበሩ። እንግዲህ ቲክቶክ ላይ ከነበሩ ውይይቶች መካከል እንግዲህ የተወሰኑትን ለእናንተ ጋብዛችኋለሁ። እናንተም እያዳመጣችሁ ሀሳብ አስተያየታችሁን፣ ትችታችሁን ኮሜንት ላይ ታሰፍሩልኛላችሁ። ፓስተር ዮዳብ ከሚባለውም ጋር እሱም ተባባሪ ነው እየተባለ ነው የሚገኘው። የሱንም ታዳምጡታላችሁ። ሊያሾውንም ጨምሯት አለ። በርግጥ በትላንትናው እሷ አዛኝ ምናምን መስራት አይታለች። ቪዲዮም ስትሰራ ነበረ። ቀደም ብዬም ለእናንተ አንድ ቪዲዮ አጋርቻችሁ ነበረ። የእናንተን ትዝብት ታጋሩኛላችሁ። በሌላ ቪዲዮ እንግዲህ በሙዚቃው ዘርፍ ላይ የምታውቁት አህመድ ማንጁስ የሚባለው ከሰሞኑ ክስ ላይ ነው ያለው። ከሱ ጋር በተያያዘ አሁንም አዳዲስ ቪዲዮዎች እየወጡ ነው። እሱን ታዳምጣላችሁ። የወለደችልህን ልጅህን ሚዲያ ላይ እንዳይወጣ እንኳን የምትፈልግ ሰው ነው የማትፈልግ ሰው ነው። ዛሬ እነዚህና መሰል ትኩስ ቪዲዮዎችን ለእናንተ እየላችሁ መጥቻለሁኝ። ከእናንተ የሚጠበቀው እስከ መጨረሻው አይታችሁ ሀሳብና አስተያየታችሁን ኮሜንት ላይ ማስፈር ነው። ቤተሰብ ያልሆናችሁ እንደተለመደው ሰብስክራይብ ማድረግ ጀምሩ። ላይክ ላደርጋችሁ ቪዲዮውን ደግሞ ላይክ አድርጉት ለብዙዎች እንዲደርስ ስለሚረዳኝ። ወሬ አላበዛባችሁም። ቀጥታ ወደ ቪዲዮአችን። እኔ በጣም እግዚአብሔርን እወደዋለሁ፣ በጣም እግዚአብሔርን አከብረዋለሁ፣ በጣም እገዛለታለሁ፣ አምነዋለሁ። ከምንም በላይ ከማንም ሰው በላይ እምወደው እምመርጠውና እማምነው ማነው? እግዚአብሔር ብቻ በቃ ቀና ብዬ ኮርቼ እሄዳለሁ። በቃ ሳልፈራ ሳልሰስት እሰጣለሁ። ለምን? እግዚአብሔር አለልኛ ሁሌ፣ እግዚአብሔር አለልኝ ሁሌ። የምንለው የምንለዋወጠው ምንድነው? አንደኛው የግድያ ዛቻ ነው። ብዙ ጊዜ ስትናገር የነበረው ይሄ ራሱ ወንጀል ነው። በፈረንሳይ ህግ የግድያ ዛቻ መሰንዘር ከ3 ዓመት እስከ 45,000 ዩሮ ያስከፍላል፣ ያስቀጣል። 3 ዓመት እስራት አለው ወንጀል ስለሆነ። ሁለተኛው ነገር እያደረገች የነበረው ምንድነው? ወንጀል እንዲፈጸም መቀስቀስ ነው። ምን ብላ ነበር የተናገረችው? 1 ሚሊዮን ብር ከፍዬ። ይሄ ማለት ምን ማለት ነው? ግድያው በራሷ ባይፈጸም እንኳን ሌላ ሰው እንዲገለው ማበረታታት ወይም መቅጠር በራሱ እንደ ወንጀል ይቆጠራል። ግድያው ባይፈጸም እንኳን ግድያው እንዲፈጸም አርጋለች። ስለዚህ ይሄ ራሱ ሁለተኛ ወንጀል ነው። ሶስተኛው ወንጀል ምንድነው? በሶሻል ሚዲያ የሚደረግ ጥፋት። የሉያ አቪያ የሚባል መርሆች አሏት ፈረንሳይ አክሴፕት ያደረገቻቸው። በዛ ምንድነው? አይፒአርኤሷን በመቀበል በቀላሉ አንደኛ እዚህ ጋር የምናደርገው ነገር 3 ነገር ነው። ከመረመረ በኋላ አንደኛ የቪዛ እና የመኖሪያ ፍቃድ መሰረዝ ስልጣን አለው። ይሄ ነገር ኤቪደንስ አለን፣ የቪዲዮ ቅጅ አለ፣ የተናገረችባቸው ከአንድም ሁለት 3 ጊዜ የተናገረችባቸው አለ። ሁለተኛ የባንክ አካውንቷ መታገርና የሶሻል ሚዲያ አካውንቷ መዘጋት ነው። ሶስተኛው ኢንተርፖል። ይሄ ነው አሁን ቅድም ኪዩን ተናግራለችና ይሄ ነው እኛ የሚጠቅመን። አሁን ምንድነው ኢንተርፖል የግድያ ዛቻ የሰነዘረው በሌላ ሀገር ሰው ከሆነ ጉዳዩ በዓለም አቀፍ ክስ መክሰስ ይቻላል። በኢንተርፖል አማካኝነት ክስ ሊመሰረትበት ይቻላል። ባጭሩ ምንድነው በፈረንሳይ ህግ ውስጥ በተለይ ቀልድ ነው ወይም ደግሞ ተናድጄ ነው የተናገርኩት ምናምን የሚባል ነገር አይሰራም። ምን አይነት ጣጣ ውስጥ እንደሚያስገባሽ አፍሽና ሪከርድሽ ያኔ እንወራረድበታለን። ኢትዮጵያዊ ነው እንዳትይ፣ በቃ ኢትዮጵያ ያለ ሀገር አንድ ኢትዮጵያዊ ነው እንዳትይ። አዶናይ ኢትዮጵያዊ አይደለም፣ ዜግነቱ ካናዳዊ ነው። በካናዳ ህግ አንድ የካናዳን ዜጋ እንዲሞት አዋጅ እያወሽ እንደሆነ በደንብ አድርገን እንከስሻለን። አንቺን ከፈለግሽ ማለት ነው። አርፈሽ የማትቀመጪ ከሆነ ደግሞ ያንን የማድረግ እየነገርኩሽ ነው። እኔ እየፎከርኩ ምናምን አይደለም እዚህ ጋር ማወራው። የምትኖር ዩሮፕ ነው። በዩሮፕ ህግና በካናዳ ህግ ዋጋሽን እናሰጥሻለን። ኦኬ ኢትዮጵያዊ ነው፣ ኢትዮጵያ ሀገር ውስጥ ያለ ልጅ ነው እንኳን ቢባል ኦኬ እሺ። ግን አንድ የካናዳን ዜጋ ኦኬ እሱ ዜግነቱን አልፈልግም በቃ ኬኔዲያንነትን አልፈልግም ብሎ ራሱ እስካልወሰነና ዜግነቱን አሳልፎ መልሻለሁ እስካላለና ኢትዮጵያዊ ነኝ ብሎ እስካላመነ ድረስ ሂዝ ኬኔዲያን። ገባሽ? ቁጭ ብለሽ አንቺ ይሄ ልጅ መሞት አለበት መገደል አለበት ብለሽ የሞት አዋጅ የምታውጅበትን በደንብ አድርገን እንደምንከስሽ ወቂ።
ይሄ በተራ ጽሁፍ ምናምን በተራ በወሬ ምናምን አይደለም። ደግሞ ብዙ ህግ አዋቂዎች አሉ። ህግ እንዴት እንደሚሰራ እንግዲህ ከምታውቂ ከሆነ ማለት ነው። የኢሮፕን ህግ አሁን በተለይ ደግሞ እንዲስ ታይም ከ1 አፕሪል ጀምሮ የወጡትን ህጎች ቁጭ ብለሽ አንበቢ። እዚህ ቡናሽን እየጠጣሽ እንደዚህ ሻይሽን እየጠጣሽ በገደድ አለበት ከምትይ ከትናንትና አፕሪል 1 ጀምሮ የወጣውን ህግ አንብቢ። እየዞርሽ ኢሮፖች ምን አይነት ህግ አውጥቷል ለራስሽ መፍራት አለብሽ። they didn't care if you have a paper ምንም ነገር ቢኖርሽ አሁን ላይ የወጣውን ህግ ቁጭ ብለሽ ራስሽ አንብቢ። ከስመኛው ይበልጣል። ኖ እንዴት ናችሁ? ይህንን ነገር እያየሁት በተደጋጋሚ ምንም ነገር ላለማለት ሞክሬ ነበር። በጣም አስቤበት፣ ነገር ግን መጨረሻ ይህንን ማለት እንዳለብኝ ተሰምቶኛል። ምንድነው አዶናይ እንግዲህ መልካም ስራ እየሰራ ያለ ልጅ ነው። ብንቃወመውም ባንቃወመውም ብንደግፈውም ባንደግፈውም መልካም ስራ እየሰራ ያለ ልጅ ነው። ይሄ ልጅ እንደዚህ ያለ ነገር መስማት ለሱ እመኑኝ ምንም እንኳን የክፋት እሱን ሄዶ የሆነ ነገር ማድረግ ባይችልም ሳይኮሎጂካሊ የሚፈጥረው ነገር አለ። በጣም ከባድ ነው። በቀላሉ አሁን የሚታከሙት ህፃናት ከዛ ውስጥ ብዙ አገር ተረካቢ እንደሚኖር አትጠራጠሩ። ይሄ ልጅ ባለው ነገር በጣም ብዙ ነገር ሰርቷል። የነገውን ተውት። ስለዚህ እንደዚህ ያለ ነገር በቀላል ሊታለፍ አይገባም ባይ ነኝ። ያስተዳደግ ሜንታሊቲያችን ስንፈጠር ሁላችንም ሰዎች ነን፣ ምንም ልዩነት የለንም። ነገር ግን ከዛ ከቤተሰብ ከኢንቫይሮንመንት ከትምህርት ቤት የምንማራቸው ነገሮች ወይንም ደግሞ ውስጡ ያደግነው ነገር በዛ ሰርክል ውስጥ ብቻ ያለውን ነገር እንድናቅ ነው የሚያደርገን። አንዱ በጣም ለኔ ችግር ነው ብዬ ማስበው ትምህርት ቤት ስንላክ ምን አወክ ሳይሆን ማበለጠክ የሚል ሜንታሊቲ ውስጥ ነው ያደግነው። ሰውየው ውድድሩ ከራሱ ጋር ይቀርና ከሰው ጋር ይሆናል ማለት ነው መጨረሻ። እሱም ብቻ አይደለም፣ እንደዚህ ያሉ ክፋት ያላቸው አሳሰቦች ፊዚካሊ ሰውን አታክ እስከማድረግ ድረስ የሚደርስ ሜንታሊቲ ይዞ ሊያድግ ይችላል ማለት ነው። እስፔሻሊ ለአሁኑ ጄኔሬሽን ይሄ ጄኔሬሽን የሆነ ቦታ ላይ ደርሷል። አሁን እየመጣ ያለው ጄኔሬሽን ልጆቻችሁን ማስተማር ያለባችሁ በምን አይነት ሁኔታ ነው? ልጄ ማበለጠው ሳይሆን ምን አወቀ የሚለውን ነገር በጣም እንድታስቡበት በዚህም መልእክቴ ነው። እስፔሻሊ ስለ ቻይልድ ብሬን እድገት ዙሪያ ብዙ ነገሮችን ማየት ትችላላችሁ። እነ ዶክተር ቲና የጻፉትን እነ ዶክተር ዳንኤል የጻፉትን ብዙ አይነት ነገሮች ብታዩ ብዙ ነገሮች ህፃናቶች ላይ ወይንም ደግሞ ልጆቻችሁ ላይ እንድሰሩ ያረጋችኋል። ስለዚህ ይሄ ሜንታሊቲ የመጨረሻ ይዞ የሚመጣው ነገር ክፋት ስለሆነ ሚኒማይዝ ማድረግ እንዳለብን ይሰማኛል። ባናጠፋው እዚህ ጋር አንድ ነገር ብላኪ ሊጨምር እንደ ኢንፎርሜሽን እንትን የምንለዋወጠው ምንድነው? አንደኛው የግድያ ዛቻ ነው። ብዙ ጊዜ ስትናገር የነበረው ይሄ ራሱ ወንጀል ነው። በፈረንሳይ ህግ የግድያ ዛቻ መሰንዘር ከ3 ዓመት እስከ 45,000 ዩሮ ያስከፍላል፣ ያስቀጣል። 3 ዓመት እስራት አለው ወንጀል ስለሆነ። ሁለተኛው ነገር እያደረገች የነበረው ምንድነው? ወንጀል እንዲፈጸም መቀስቀስ ነው። ምን ብላ ነበር የተናገረችው? 1 ሚሊዮን ብር ከፍዬ። ይሄ ማለት ምን ማለት ነው? ግድያው በራሷ ባይፈጸም እንኳን ሌላ ሰው እንዲገለው ማበረታታት ወይም መቅጠር በራሱ እንደ ወንጀል ይቆጠራል። ግድያው ባይፈጸም እንኳን ግድያው እንዲፈጸም አርጋለች። ስለዚህ ይሄ ራሱ ሁለተኛ ወንጀል ነው። ሶስተኛ ወንጀል ምንድነው? በሶሻል ሚዲያ የሚደረግ ጥፋት። የሉያ አቪያ የሚባል መርሆች አሏት ፈረንሳይ አክሴፕት ያደረገቻቸው። በዛ ምንድነው አይፒአርኤሷን በመቀበል በቀላሉ አንደኛ እዚህ ጋር የምናደርገው ነገር 3 ነገር ነው። ከመረመረ በኋላ አንደኛ የቪዛ እና የመኖሪያ ፍቃድ መሰረዝ ስልጣን አለው። ይሄ ነገር እንትን ኤቪደንስ አለን፣ የቪዲዮ ቅጅ አለ፣ የተናገረችባቸው ከአንድም ወደ 3 ጊዜ የተናገረችባቸው አለ። ሁለተኛ የባንክ አካውንቷ መታገር እና የሶሻል ሚዲያ አካውንቷ መዘጋት ነው። ሶስተኛው ኢንተርፖል። ይሄ ነው አሁን ቅድም ኪዩን ተናግራለች እና ይሄ ነው እኛ የሚጠቅመን። አሁን ምንድነው ኢንተርፖል የግድያ ዛቻ የሰነዘረው በሌላ ሀገር ሰው ከሆነ ጉዳዩ በዓለም አቀፍ ክስ መክሰስ ይቻላል። በኢንተርፖል አማካኝነት ክስ ሊመሰረትበት ይቻላል። ባጭሩ ምንድነው በፈረንሳይ ህግ ውስጥ በተለይ ቀልድ ነው ወይም ደግሞ ተናድጄ ነው የተናገርኩት ምናምን የሚባል ነገር አይሰራም። 196 ሀገር አለ ኢንተርፖል ናሽናል ሴንተር ቢሮ አለ እዛው። ስለዚህ አሁን እኛ የምናደርገው ምንድነው መጀመሪያ ተበዳዩ አዶኒ አሁን እንደምናውቀው የካናዳ ዜግነት ያለው ካናዲያን ነው። ወይ በካናዳ ወይ በኢትዮጵያ ፖሊስ በሚገኘው ቅርንጫፍ በኢንተርፖል እንከሳለን።
የኢንተርፖል ደግሞ ቀጥታ ወደ ፈረንሳይ ኢንተርፖል ዋናው ቢሮ ያመራል ማለት ነው። በዛውም ደግሞ ይሄ የስክሪንሻት ስትላላክ የነበረው ቪዲዮ እያንዳንዱ ቅጅ ይያዝና ቀጥታ እንድትታሰር ባለችበት ይደረጋል ማለት ነው። ይሄ ነው ኢንተርፖል የሚሰራው። በዚህ ነው ሊያዋጣ ነው የሚችለው። ምክንያቱም ኢንተርፖል የግድያ ዛቻው የሰነዘረው በሌላ ሀገር ላይ ሰው ከሆነ ምክንያቱም በሌላ ሀገር ሰው ላይ ነው እየዘነዘረች ያለችው። ይሄ ጉዳይ ደግሞ ዓለም አቀፍ መልክ ይዞ በኢንተርፖል አማካኝነት ክስ ለመመስረት ይሄ ትልቅ እሷንም መቀመቅ የሚያስገባት ነገር ነው። ይሄ ደግሞ ብላኪ ቅድም እንደተናገርከው ምንድነው የሚጠቅመው? ሌላውን ማፍን አይከፍትም። ቅድም እንዳለው እኛ አዶኒን መደገፍ አለመደገፍ ጉዳይ አይደለም። አንድን ሰው ተነስቶ እገላለሁኝ አስገድላለሁ የሚል ነገር ይቆማል። ስለዚህ ይሄ ነገር ደግሞ እሷ እኔ አሁን ለቀልድ ነው ማስታረቅ የሚባለው ነገር እኔ በራሴ አክሴፕት አላደርግም። ስለዚህ በተናገረችው ንግግር መሰረት መከሰስ አለባት ከሚሉት ወገን ነኝ። ትከሰስ፣ ለሌሎችም ትምህርት ይሆናል። ስም እዚህ ጋር አልጠቅስም። አሜሪካን፣ ሌላ ኢሮፓ ሀገር ላይ ተቀምጠው ለሚሳደቡ ሰዎች ኦኬ፣ ነገ ሌሎችም ተባባሪ ናቸው በዚህ ጉዳይ እነ ዮዳብ ማነች ሊያሾ ሁሉም ተባባሪ ናቸው። ስለዚህ በኢንተርፖል በተባባሪ እነሱንም አብረን መክሰስ አለብን ባይ ነኝ። እዚህ ጋር ቆም ላድርጋችሁና ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝ። ቪዲዮውን ደግሞ ላይክ አላደረጋችሁ ላይክ አድርጉ። ምንም ሳታጣመል ካለ ቆንጆ ነህ፣ ድምጽ አለክ ምናምን፣ ግን የወለደችልህን ልጅህን ሚዲያ ላይ እንዳይወጣ እንኳን የምትፈልግ ሰው ነህ፣ የማትፈልግ ሰው ነህ። በዚህ ደረጃ ሴትን ጎድተሃል። እሱም አልበቃህም። አሁን ደግሞ ይቺ ልጅ ታዳ ወጣት ናት፣ ጓደኛ ናት፣ አብረሃት ትወጣለህ ትገባለህ ምናምን። አሁን ይቺ ቲክታከሯ የደበደብካት ልጅ ማለት ነው ጓደኛማችሁ ናችሁ። የዛን ቀን ማታም አብራችሁ ተዝናንታችሁ ጨብብላችሁ ሰክራችሁ ተያይዛችሁ ሂዳችሁ ሆቴል ገብታችሁ ከዛም በኋላ ሩም ውስጥ በምን እንደተጣላችሁ ታውቁታላችሁ። ጨወች። ከዛም ተነስተክ ወጣክ፣ መኪና ውስጥ ተከትላ ገባች። ከዛም በኋላ ከመኪና እያወረድክ ጠንቧ ረካት። የጠየቃትን ጥያቄ ታውቀዋለህ፣ ሰምተናል። ለሚዲያ አይመጥንም ብለን አፍነነው ነው እንጂ አባቴ ምን ሆነ ነው ወንድሜ? ሴት የለህም እንዴ? ሴት የለህም እንዴ? ምን ማለት ነው? ሴት ልጅ ላይ በዚህ ደረጃ ጭካኔ፣ በዚህ ደረጃ በደል፣ በዚህ ደረጃ ምንም አታመጡም ብለህ 1 2 3 ሴት የምትበድለው የምታጠቃው ማለት ታፍኖ ባይዘው በጣም ተጠንቅቄልህ ነበር እኔ። ምክንያቱም ገና ይሄ እንትንን ወሬ ስሰማ ይፍችን ልጅን የካርክበትን ወሬ ስሰማ ፍርድ ቤት የያዘው ነገር ከሆነ አያገባኝም። ፍርድ ቤት ሲፈርድ ነው የምናገረው ወደ ሚዲያ አምጥቼ ምናምን ብዬ ዘግቼልህ ነበር። ምክንያቱም አድናቂ እንደሆንክ ወዳጄ እንደሆንክ ስለሰማው ማለት ነው። ግን ስትታረም ወይም ደግሞ ስትተው አታውቅም። ድጋሚ አሁንም ባለትዳር ነኝ ብለክ ከዚች ልጅ ከጥቅም ውጭ ከንፈሯን እንዲህ ያንጠለጠልካት። ተሳሳት። በጣም ነው የደበደብካት። ጓደኛ ልትሆን ትችላለህ፣ ተበሳጭታችሁ ልትሆን ይችላል። ግን ባለትዳር ነው ያስጠይቃል። ይሄ ራሱ ወንጀል ነው፣ ወንጀል ነው። የዛን ቀን ማታ አብራችሁ ሄኖክ ሲዘግበው ያው ክለብ ላይ ተገናኝ ነው ሄኖክ እያደለም አብሮ ጠጥተው አብሮ ሰክሮ ነው የገቡት ወደ ሩም አብሮ ተያይዘው ተቃቅፈው ነው የገቡት። ሩም ከገቡ በኋላ ነው ጦርነቱ የተነሳው። ከዛ በኋላ ነው ተነስቶ ወጥተው መኪና ውስጥ ገብታ ምናምን እንደዛ አይሆኑ። ታሪኩ እንደዛ ነው። እኔ ላስተካክልልህ ሄኖክ፣ የደረሰ ኢንፎርሜሽን ትክክል አይደለም። እዛ አካባቢ ራይድ ሹፌሮች ነበሩ፣ ሲያዩ የነበሩ ሲመለከቷቸው የነበሩ። በጣም ነበር የመታት፣ በጣም ነበር የደበደብኳት። ልጅቷ ሲጀምር በጣም ቀይ ናት፣ ዜጋ ናት፣ ክልስ ነው የምትመስለው። ልክ እንዳንተ ቅላቷ እንዳንተ ነው። ጋይስ ቲክታከር ናት ባይዘው ልጅቷ። ቲክታክ ላይ አክቲቭ ናት፣ ትሰራለች ቪዲዮ ምናምን። እና በዚህ ደረጃ ሴቶችን ለምንድን ነው የምትዳፈረው? ተው የሚልክ ወይም ደግሞ ይሄ ድብቅ ማንነትን የሚያወጣብህ ሰው ስለሌለ ነው፣ የተናገረ ሰው ስለሌለ ነው በዚህ ደረጃ ሴትን የምታጠቃው። ስራን የሚያደንቁት በብዛት ሴቶች ናቸው። መልካምና ቆንጆዬ ነህ ምናምን። ግን በዚህ ደረጃ ሴት ልጅ ላይ ለምንድን ነው ጥቃት የምታደርሰው? የደበደብካትን ሴት ብቻ አይደለም እየነገርኩህ ያለሁት፣ የወለድከውን ልጅ የኔ ልጅ አይደለም ብለህ በጣም የሚሰቀጥጥ ዝድብ ትሳደብ ነበረ። ላስታውስ ብዬ ነው። በጣም የሚዘገንን ነገር ትላት ነበር የልጅህን እናት፣ የወለደችልህን ማለት ነው። ታሸማቅቃት ነበረ። እኔ የቅርብ የሆኑ ሰዎች ናቸው የሚነግሩኝ። በነገራችን ላይ ጋይስ በጣም ከአንድ ሴሌብሪቲ ወይም ዝነኛ አርቲስት ተብሎ ወይም ድምፃዊ ተብሎ ከማይጠበቅ ወርድ ንግግር በጣም የሚያሸማቅቅ፣ ያውም አራስ ቤት ልጅህን አቅፋ ተኝታ ያለችን ሴት አንጎል የሚያዞር፣ በአራስ ቤት ድብርት ውስጥ ቅስም የሚሰበር የሚዘገንን ነገር ነበር የምትናገራት፣ የምትሰድባት፣ የምትዘልፋት። የኔ ልጅ አይደለም የኔ ልጅ አይደለም። ልጅ እኮ ደግሞ ራሱ ነው የሚመስለው ጋይስ፣ ራሱን ኮፒ
ከዛም በኋላ ጭራሽ ልጅ የአባትነትን እንኳን አላምን ብለህ በፍርድ ቤት ነው ያመንከው። ተከሳን ያመንከው። ዋሻው አባት አይደለም የኔ ልጅ አይደለም ብለህ በፍርድ ቤት ከሳ ነው ሴትዮዋ ስሰማ ጋይስ አባትነቱን ልጄ አባቴ ቢለኝ ምን እላለሁ ማወቅ አለበት ብላ ነው እንጂ ላይክ እንደዚህ ምናምን ስለሆነም አይደለም። አይ ቲንክ ሴትዮዋ የከሰሰችው ልጅ የከሰሰችው። እስካሁን እየተከታተላችሁኝ ከነበር ደግሞ እጅግ አድርጌ አመሰግናችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ የዛሬውን በዚህ ጨርሰናል። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁኝ። ቻው